የከረቤ ፊልም ጥያቄ በአንድ ወቅት ትልቅ ውለታ የዋለላችሁ ያ ሰው በምትወዷት በአንድ ልጃችሁ ቢመጣ ምን ታደርጉ ነበር? ሰላም ውድ የንስር ቲዩብ ቤተሰቦቻችን፣ ዛሬም በድጋሚ በሌላ ታሪክ ሳይሆን በፊልም ተመልሰን ቀርበናል ማለት ነው። የዛሬው ፊልማችን ደግሞ ከረቤ የተሰኘው አዲስ የአማርኛ ፊልም ነው ማለት ነው። በጣም ደስተኛ የሆኑ ቤተሰቦችን እያሳየን ፊልሙ ይጀምራል ማለት ነው። እነዚህም ደስተኛ ቤተሰቦች አባት ከልጁ ጋር ስፖርት እየሰራ፣ እናትና ለባለቤቷ ምግብ እየሰራች በጣም ደስ የሚል ጊዜ እያሳለፉ ይጀምራል ማለት ነው። እናም ይህ አባት ጌትነት ነው ስሙ። እናም ጌትነት ጓደኛው ወይም ደግሞ እንደ ወንድም የሚያየው በጣም ቤስት ፍሬንዱ ጓደኛውን ከእስር ቤት ሊቀበል ይሄዳል ማለት ነው። በሄደበትም ጊዜ ወንድሙን ከእስር ይቀበልና እቤት ያመጣዋል ማለት ነው። ከዛም ግን እቤት አምጥቶት ለሱ እንኳን ደህና መጣ ፕሮግራም አዘጋጅተውለት እየበሉ እየጠጡ እንዳለ ሁሉም ሰው ይወጣና ይመሻል ማለት ነው። በመሸበት ሰዓትን አብረው እያወሩ ልክ ሳለ የጌትነት ጓደኛ በጣም ይደብረዋል ማለት ነው። እናም የጌትነት ልጅ የአባቷ ወንድም እንደደበረው ስታቅ እየሮጠች ሄዳ መጠጦችን ታመጣለታለች ማለት ነው። እናም ብዙ መጠጥ እየጠጣ ስለነበረ ሞቅ እያለውና እየሰከረ ይመጣል ማለት ነው። ከዛም ስካሩ ጠርሙሱላ እስከ መስበር ደረጃ ያደርሷል። የሚደናገጡና አባትየው መጥቶ ችግር የለው ምናምን ብሎ ያስገባዋል። በጣም ሰክሮ ስለነበረ ወደ ቤት ገብቶ እንዲተኛ ያደርገዋል ማለት ነው። የጌትነት ጓደኛም ቤቱ ገብቶ አንድ ክፍል ተዘጋጅቶ ስለነበረ እረፍት ሊያደርግ ይገባል ማለት ነው። እናም የጌትነት ልጅ ወይም ደግሞ ጽናት የምትባለው ልጅ እራት ሰዓት ሲደርስ ትንሽ ሰዓት እረፍት አድርገታ ስለነበረ ከእንቅልፏ ስትነሳ ረጅም ጊዜ 16 ዓመት ሙሉ እስር ቤት ውስጥ ስለነበረ የቆየው አብሬው እራት ነው የምበላው ብላ እራቷን ይዛ ወደ እሱ ቤት ትሄዳለች ማለት ነው። እዛ ግን እራት ልበላ በሄደችበት ቅስፈት እሱም ትንሽ ሰክሮ ስለነበረ የወሲብ ጥቃት ያደርስባታል ወይም ደግሞ ይደፍራታል ማለት ነው። ከዛም ቤተሰቡ እራት እየበላ ባለበት ሰዓት ላይ ልጅቷ ደም በደም ሆና እቤት ስትደርስ በጣም ቤተሰቦቹ ይደናገጣሉ፣ ግራ ይጋባሉ ማለት። ከዛም እናትየዋም ትደነግጣለች፣ ሰራተኛዋም ትደነግጣለች፣ ቤተሰቡም በጣም ይደናገጣል ማለት ነው። ግን አባትየው እዚህ ጋር አዲስ ማንነቱን ወይም ደግሞ አዲስ ሰው ሆነባቸው ማለት ነው። በድንገት እናትየዋ ተደናግጣ ሐኪም ቤት እንውሰዳት ባለችበት ቅስፈት አባትየው የትም እንዳትሄድ ወሰነ ማለት የገዛ የተደፈረችበትን አንድ ልጅ ማለት። እዛም እዚህ ጋር እናትየዋ በጣም ትደናገጣለች፣ ሰራተኛዋም ትደናገጣለች። እናትየዋም ግን ልጄ እንደዚህ ሆና አልቆይም ብላ ሮጣ ሄዳ ስልክ አንስታ ልደውል ስትል አባትየው ይሄና ስልኩን ተቀብሏት አጋይቶ ይሰብሯል ማለት። እዛም እናትየዋ በጣም ትደነግጣለች። ልጇም እንደዚህ ሆና ማየት ስላልፈለገች የተለያዩ ነገሮችን ልትሞክር ስትል አባትየው ወይም ደግሞ ጌታውን ይሄ ነገር በጣም ስላስፈራው ይወስድና አንድ ክፍል ቤት እናትየዋ ላይ ይቆልፍባታል ማለት ነው። ከዛም ሰራተኛዋም ምንም ነገር እንዳታረግ በማሰብ አሁንም ሰራተኛዋን ወስዶ ሌላ ክፍል ይቆልፍባታል ማለት ነው። ከዛም እዚህ ጋር ግን ልጅየውን ይንከባከባታል፣ ውሃ ምናምን የምትፈልገውን ነገር ያጠጣታል። ግን በጣም እዚህ ጋር ግራ እየተጋባ መጣ ማለት ነው። ጓደኛውን ለመግደል ሁላ አስቦ ተንደርድሮ ሄዶ እጁ ላልታዘዝም ይለዋል ማለት ነው። ምክንያቱም ከዚህ በፊት እሱ ከባድ ውለታ ውሎለት ስለነበር ማለት ነው። እዚህ ጋርም እናትየዋ ቢያንስ ሐኪም ቤት እንውሰዳትና እናሳከማት ስትል ሐኪም ቤት ልጅቷ ሄዳ ከታከመች ይህ ነገር ወንጀል ነውና መጠየቁ ስለማይቀር ማን የደፈረው ብሎ ምርመራ መከፈቱ ስለማይቀር አባትየው ይሄን ነገር መሸፈን ፈልጎ ነበር ማለት ነው። ከዛም እንደዚህ በቃ ብዙ ደም እየፈሰሳት ልጅቷም አንድ ቀን ያሳልፋሉ ማለት ነው። ቀኑ ሙሉ እንደዛ ልክ ካሳለፉ በኋላ ወንድሟ በንጋቱ ይመጣል። ወንድሟንም በድጋሚ እሱንም ያግተዋል ማለት ነው። ከዛም ግን እንደዚህ ልጁ ስትጎዳ በቃ በጣም ማየት ስላልቻለ የገዛ ሚስቱን በወንድሟ ያስፈራራውና ልጅቷ እንድታሳክማት ይልካታል ማለት ነው። ሚስትየውም ወንድሟን በጣም ስለምትወደው ምንም ነገር ሳትናገር ሄዳ አሳክማት ትመጣለች ማለት። ከዛም ግን ልጅቷም ስለዳነች ወደ ቤት ድጋሚ ይዛት ተመልሳ ትመጣለች ማለት ነው። ከዛም እቤት ከገቡ በኋላ ግን የገዛ ልጁ ለምን እንደዚህ እንዳረገና ይሄን ሁላ ሰው ጥቃት ያደረሰባቸው ለምን እንደሆነ ቀስ ብላ ተጠይቋለች ማለት ነው። እናም ሙሉ የታገቱት ሰዎች እንዲፈቱ ታደርጋለች ማለት ነው። እሱም ግን አንድ የደበቃቸው ከድሮ ጀምሮ የነበረ አንድ ሚስጥር ነበር። የገዛ ጓደኛ ወይም ደግሞ ወንድሙ ማለት እችላለሁ እሱ የታሰረው በጌትነት ጥፋት ነበር ማለት ነው። ይህም ጥፋት የነበረው ግን ጽናት ህፃን ሆና ከባድ ህመም ታማ ነበር ማለት ነው። እናም ለዛ ህመም የሚያስፈልግ 300 ወይም ደግሞ ይመስለኛል 400 ሺህ አካባቢ ያስፈልግ ነበር ማለት ነው። እናም ይህም ብር በዛን ጊዜ ኬትም ሊያመጡት አይችሉም ነበር ማለት ነው። ከዛሬ ከ16 ዓመት በፊት ነው የምላችሁ። ከዛም ጓደኛው አንድ ሐሳብ ያመጣለታል ማለት ነው። ይህም ሐሳብ የነበረው አራጣ አበዳሪ ጋር ሄደው ይህንን ገንዘብ ለመበደር ነበር ማለት ነው። ከዛም ግን አራጣ አበዳሪ ጋር ሄደው ብሩ ሲጠይቁት አራጣ አበዳሪው በጣም እያሾፈና እየተሳለቀ ነበር የሚያወራው። እናም ይህ ሰውዬ የኔን ገንዘብ ሊመልስ ይችላል አለ። ጓደኛውም አዎ ሲለው ምንድነው ስራው ብሎ በጠየቀበት ሰዓት ላይ ኢንጂነር አለው። በስራውም
በድጋሚ ያላግጣል ማለት ነው። እናም ጓደኛው ጠጥ ብሎ እባክህ ልጅቷ እዛ ጋር ልትሞት ነው ስጠንና እኛ እንመልሳለን ይለዋል ማለት ነው። አራጣ አበዳሪው ግን ዝም ብሎ መሳቅና ማልመጥ ይጀምራል። ከዛም ግን እሱ የትም ሲንዘላዘል ለወለደው ልጅና ሚስትና ልጁ ላይ ከሚገባው በላይ የማይሆን ቃላዎች እየተጠቀመ ይሰድባቸውና ያንቋሻቸው ጀመር ማለት ነው። ጌትነት ግን ይሄን ሲሰማ ምንም መቋቋም አልቻለም ማለት ነው። እየሮጠ ሄዶ ፊት ለፊት ባገኘው ዱላ የነበሩትን አራጣ አበዳሪውንም ጋርዶቹንም ይመታቸዋል ማለት ነው። በመታቸው ቅስፈት ግን ሁለቱም እዛው ጋር ይሞታሉ ማለት ነው። በሞቱበት ሰዓትም የጌትነት ጓደኛ ይሄን ሳይ በጣም ይደናገጣል። ጌትነትን በጣም ግራ ይጋባል ማለት ነው። የጌትነት ጓደኛ ግን አንድ ውሳኔ እዚህ ጋር ይወስንለታል። እሱም የነበረው ይሄን ብር ያዝና ልጅህን አሳክም፣ ከሚስት ጋር አንተ በደስታ ኑር፣ እኔ ለአንተ ታሰራለሁ ብሎ 16 ዓመት ሙሉ በሱ ምክንያት ይታሰራል ማለት ነው። እና የጌትነት ጓደኛም በደስታ ኑር ብሎ ይፈቅድለታል ማለት ነው። እሱም ግን አሁን በስካር መንፈስ ልጁ ላይ ባደረገው ነገር ጓደኛውን ወይም ደግሞ ወንድሙን ሊቀጣው አልፈለገም ነበር ማለት ነው። ግን እስቲ እናንተ ብትሆኑ በጌትነት ቦታ 16 ዓመት ሙሉ ለእናንተ ደስታ ብሎ ራሱ መስዋዕት አድርጎ ለታሰረላችሁ ጓደኛችሁ በስካር መንፈስ የገዛ ልጃችሁን ቢደፍር ምን ታረጉ? እናንተ በጌትነት ቦታ ብትሆኑ የምታደርጉትን ነገር እንዳለ ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሌሎች ባለታሪኮች ደግሞ ታሪክ እንዳለ ከታች በምናስቀምጥላችሁ የሶሻል ሚዲያ አማራጮች ማላካችሁን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ ወዳችኋለሁ እያልኩኝ በዚሁ ሰናበታለሁ ማለት ነው። ከረቤም ፊልም ደግሞ ጋብዣችኋለሁ እንዳትረሱት። እዩት እዩት እዩት።